ስሜ ታሪኩ አለ እባላለሁ። የቱዳይ ቴክኖሎጂ ፋውንደር ነኝ። ቱዳይ ቴክኖሎጂ አሁን ላይ ታርጌት አድርጎ እየሰራ ያለው ዲጂታል አግሪካልቸር ላይ ነው። ያ ማለት በአይኦቲ የተደገፈ የመስኖ ማጠጫና መቆጣጠሪያ ሲስተም ነው። ሃርድዌር እና ሶፍትዌር ፓርት አለው። ሃርድዌር ፓርቱን ከእርሻ ቦታው ላይ በማስቀመጥ ሪል ታይም መረጃ ወደ ሶፍትዌራችን ይልክልናል። በሶፍትዌሩ አማካኝነት በማንኛውም ቦታ ላይ ሆነን ትላልቅ የእርሻ ቦታዎችን ኮንትሮልና ሞኒተር ማድረግ የምንችልበት ሲስተም ነው ማለት ነው። ማዳበሪያ ካስፈለገው ማዳበሪያ አፕላይ ማድረግ የምንችልበት፣ ውሃ ካነሰው ደግሞ ላፈሩ ሲስተሙ በሃርድዌሩ ወደ ሶፍትዌሩ ይልክልናል። ሶፍትዌሩ ላይ ደግሞ ውሃ ሲያስፈልገው ውሃ በሁለት አይነት መንገድ ማጠጣት እንችላለን። አውቶማቲክ እና ማኑዋል ሞድ አለው። አውቶማቲክ ሞድ ላይ ስናደርገው የሶይል ሞይስቸር ሌቭሉ በጣም ዝቅተኛ ሲሆን አውቶማቲካሊ ዋተር ፓምፑን አስነስቶ መርጨት ይችላል ወይም ደግሞ ውሃ ማጠጣት ይጀምራል ማለት ነው። የሚፈልገውን የውሃ መጠን ካገኘ በኋላ አውቶማቲካሊ በራሱ ኮንትሮል አድርጎ መዝጋት የሚችል ነው ማለት ነው። ፕላስ ደግሞ ማኑዋል ሞድ ያልኩሽ ከዚህ ሰዓት እስከ ሰዓት እንዲጠጣ ብለን ስኬጁል ካደረግነው ሌላ ስራ መስራት እንችላለን ማለት ነው። ስለዚህ ሪሞትሊ በሺዎች የሚቆጠር ሄክታር መሬትን በአንድ ቦታ ላይ ሆነን ሻይ ቡና እያልን በስልካችን ወይም ደግሞ አንድ ቢሮ ላይ ቁጭ ብለን ኮንትሮልና ሞኒተር ማድረግ የምንችልበት ሲስተም ነው ማለት ነው። ኢትዮጵያ ከ80% ባላነሰ በአግሪካልቸር ነው የምትተዳደረው። በቂ የሆነ የውሃ ሪሶርስ አላት። ግን እስካሁን በቴክኖሎጂ የታገዘ ግብርና እየሰራን አይደለም። ዩኒቨርሲቲ እየተማርኩ ከጓደኞቼ ጋር ሁኜ ይህን ችግር ለምን ሃንድል አናረገውም በሚል ያንን ትራዲሽናል ኢሪጌሽን ሲስተሙን ውሃ የሚያባክነውን ምርትና ምርታማነቱ የሚቀንሰውን እኛ ለምን ይህን ሳይንሳዊ በሆነ መንገድ ቀይረን በቀላሉ ማኔጅና ኮንትሮል የሚያደርግ ሲስተም ሰርተን ኢምፕሊመንት አናደርግም ብለን አሰብን። ከዛ ተነሳንና አሁን ይሄ በቴክኖሎጂ የታገዘ ግብርና እስከ 50% አላግባብ የሚፈስ የውሃ ብክነትን የሚቀንስ እስከ 30% ደግሞ ምርትና ምርታማነትን ማሳደግ የሚችልና የሰዎችን ጊዜያቸውን፣ ገንዘባቸውና ጉልበታቸውን መቆጠብ የሚችል ሲስተም ሰርተን አቅርበን አሁን ዲፕሎይ አድርገናል ማለት ነው። ጂአርቪ ደግሞ ሰሚት ላይ ማሸነፋችን ትልቅ ኦፖርቹኒቲን ወደ መሬት እንድናወርድ አድርጎናል። እንዲሁም ደግሞ የአክሰለሬሽን ፕሮግራምና የኮቺንግ በጣም ጨዋታ ቀያሪና ጥሩ ሆኖ ያገኘነው። ለሁሉም ማነቆ ይሆናል ብዬ የማስበው አክሰስ ቱ ፋይናንስ ነው። አክሰስ ቱ ፋይናንስ አሁን ላይ ባገኘነው ካፒታል ጥሩ እየተንቀሳቀስን እና ጅማሯችን ያማረ የሆነ ነው። እንዲሁም ደግሞ በትሬኒንግ ታይም ላይ የነበረው አሪፍ ስለ ማርኬቲንግም ጥሩ ነገር አውቀንበታል። ከትሬኒንግም በተጨማሪ ኮቺንግ ላይ ያገኘሁት ምንድነው፣ አንድ ካምፓኒ ቢውልድ ሲደረግ በፒኤልሲ በሶል እና በሁለቶቹ ነው እኔ ሞር የማውቀው። በፒኤልሲ አንድ ተቋም ሲቋቋም ምን አይነት መርሆች አሉት፣ በሶል ሲቋቋም ደግሞ ምን አይነት መርሆች አሉት የሚለውን እንደነዚህ አይነት እንትኖችን ብዙ በተለያዩ ክልሎች ላይ አድሬስ ማድረግ እንፈልጋለን። ብዙ ያልተነኩ ሪሶርስ ያለበት ውሃ ያለበት መሬት ያለበት ቦታ አለ። ያንን ሁሉ አድሬስ ማድረግ እንፈልጋለን እና ከኢትዮጵያም አልፎ በአፍሪካም ሀሳቡ አለን። ምክንያቱም በአግሪካልቸር ደረጃ ዲጂታላይዜሽን እየተስፋፋ አይደለም በአግሪካልቸር። ስለዚህ ያንን ተደራሽ ለማድረግ ትልቅ ፕላን አድርገን እየሰራንበት ነው ያለ ነው። የጂአርቪ ሰሚት ያዘጋጁትን የኢዲቲኤፍ አባላት በሙሉ በጣም አመሰግናለን።